እንዴት ነሽ? እንኳን ደህና መጣሽልኝ። እንኳን ደህና ቆየሽኝ። እየሰማሁኝ ነበረ። ያው ስልኬ እምቢ ብሎ በሰው ስልክ ነው የገባሁት። በጣም አስቸገረኝ፣ ግን እየሰማችሁ ነው። በጣም ነው ደስ ያለኝ። ያው ጋዴን ረባሽ ብባልም ያው ትግስት አስራት ትግስት ካሳ ያንቺም አይጠፋም። እኔም ብባል እውነት ዘሪውን ይቀጥላል ጓደኝነታችን። ያ ነው። ከዛ በተረፈ በጣም ጫውኛለሁ አይደል? በጣም ሳይለንት ነኝ። ልማት አዎ፣ እኔም ቲጂ አሁን ትግስት አስራትን ብታያት ማለት ነው በቃ ምን ልበልሽ፣ የእንትን ቤት አሳላፊ ናት። በእናትህ ለቅሶ ቤት ምናምን አሳላፊ ነው የምትመስለው። ጨዋ ሰውን ቀና ብላ ማታይ በቃ አይ ማለት እንዴ በጣም ለውጥ አላት። እግዚአብሔርን እንዴ ስለ አስራት ነው ታዲያ። ትግስት አስራት አስራት ናት እንዲህ ምስኪን የሆነችው። አዎ ያው ልማት እውነትም ትብላለች ማለት ነው። ይኸው ያስርዬ እኮ እንትን ነው ሎጎዋ ነው በቃ ማለት ይሄ የስቱፒድነት ምናምን ሳይሆን በቃ ተፈጥሮዋ እሷ እንደዛ ናት። አዎ በቃ አሁን አስርዬን ከዚህኛው ማንነት ውጪ የሆነ አይነት ሰው ካረግሻት ታማ ነው ሊሆን የሚችለው። አዎ በጣም ደስ ይላል። አሁን ከዚህ በኋላ ዝም ልበል ምናምን ካለች ታማ ነው የምትመስልክ። አያምርባትምም ሲጀመር። አይደለም አይደለም። አሁን በጣም ዝምተኛ ናት እንዴ! በጣም ዝምተኛ ናት። 45ኛው አላየሻትም እንዴ አይምዬ? ወይ አይደለም እንደጠበቅሻት አይደለችም በእውነት። አሁን ዝምተኛውን ላይ ግን ጨዋታ አይደለም። ስሚኝ አሁን የትግስት ካሳና የአስራት ልዩነት ልንገርሽ። አሁን ሻላልኩኝ የካስዬና የአስዬ ልዩነት ልንገርሽ አይምዬ። ካስዬ ምን አይነት ልጅ መሰለችሽ? ይሁን አለ እኮ ማውራቱ ምናምኑን ትፈልጓለች። መፍራት ነው የካስዬ። አስርዬ ደግሞ አትፈራም። በቃ ድፍር ያለች ናት። ትንቀለቀላለች። ይሄ ሁሉ ቦታ ተባስቶ እንደተለቀቀ ሰው አሁን 45ኛው ላይ ሻትም ሁሉ ቦታ ታገኛታለሽ እኮ አስርዬ። እና አሞኩላችሁ፣ በጣም አሞኩላችሁ፣ አደመኩላችሁ። ሀቅ ነው ይሄ እኮ። እሱ ነው የሚያምርብሽ፣ እሱ ነው የሚያምርብሽ። አደፈረሽው እንጂ ምን ነው ያደምርሽው? በአረንጓዴ ቢጫ ቀዩ ሌላው ይቅር። ኢትዮጵያ ስታቀረሻለሽ መስክር። በጣም እመሰክርልሻለሁ ማአት በምኑም ኢትዮጵያም ሲባል ሳርም ሲባል ምንም ሲባል እየወጣች አሬ ለፈን ይሻላል። አቤት ቲጂ እስኪ አሁን ምንሽ አሁን ከአብሮ አደግሽ ከአብሮ አደጎችሽ እህቶችሽ ወንድሞችሽ ጋር እሺ፣ አስርዬ ካስዬ እያላችሁ እንዳትሳሳቱ ቆንቦት። እሺ አንዴ በቃ ሚውት አድርጉትና እየጨረስኩ ነው እኔ ማለት ቲጂ። እሺ ተናገሪ። ከትምህርት ቤት ስንመጣ ዩኒፎርም አንድ አይነት አይደል ሁላችንም የምንለብሰው እና በሩ ላይ ልክ ስንገባ ሞግዚቶች ይጠብቁናል። ጌጤኛ ጋር ተቀይራለች እና ካስዬ የሆነ ሰዓት ላይ ፎርፋ መታ ኮሪደሩ ጋር ብቅ ጥልቅ ብላለች። ጌጤ እሷን ተያትና ይሽ አስርዬ አይቼሻለሁ ብላታለች። ከዛ እኔ ሀገር ሰላም ብዬ ገብተን ዩኒፎርም እየቀየርን ምግብ ቤት ልንሄድ ስንል አስርዬ ቶሎ ልብስሽን ቀይረሽ ወደ እነሱ ወደ ሞግዚቶች ክላስ ተባልኩኝ። ምን አድርገሽ ነው ይሉኛል። ኧረ እኔ ምንም አላደረኩም። ምን አድርገሽ ነው? እኔ እንጃ። ካስዬ ታለቅሳለች እኔን አይታኝ ነው ብላ አሉ። ዋሩ ገባሁኝ። ጌጤን ታቋታላችሁ። 3ኛ ብሎኮች ቀጥ በቃ አረንጓዴ ቢጫ እስኪሆን ሰውነቴ ተገረፍኩላት። ከዛ በኋላ አልቅሳ ምንድነው እኔ ነኝ ብቅ ብዬ በሷ ምክንያት እኔ ተገርፌያለሁ። አስታውሹ ካስዬ አረሳሽ ብድር በምድር በይ ጭንቅላት ያለሰውበት በጣም ያው ደስ የሚል ነገር አለን። ትግስት አስራት ትግስት ካሳው ዘሪውን ኦጋዴን የማይረሳ። አዎ
በቃ እኮ አንድ ሰሞን እኮ በቃ አንድ ሰሞን ምናምን ፀሐይ ሆናችሁብን ነበር እኮ በቃ የትም ቦታ እናንተ ናችሁ የምትታዩት። እና አሪፍ ጊዜ ነው። ያው እንግዲህ ልጅነት በጣም ነው የሚያምረው። እግዚአብሔር ይመስገን። አዎ ኦኬ። እኔ የምለው ቲጂ እና አሁን ከአብሮ አደጎችሽ ጋር የምትገናኝበት መንገድ አለ? እዛም ሊሆን ይችላል እዚህ እንዳልኩ ነው። እኔ እዚህ በጣም ሞክሬያለሁ። እንደ ማህበር ያለ ነገርም መስርቼ ነበር። አጋጣሚ በሆነ ምክንያት ፈረሰ እንጂ እንደው የምታውቁት ታውቃላችሁ። ዘዋይ አምባ ምናምን ብለን ከፍተን ነበረ እንደ ማህበር። ቴዎድሮስ ታደሰ የሚባል ጋዲ 6 ብሎክ ታውቀው እንደሆነ ልማት አላውቅም። እሱ ልጁላ እና ብዙ የዝራይ ልጆችም እዚህ ከመጣሁ በኋላ ያወቅኳቸው ነበሩ። ግን ምንድነው በቃ አልታደልንም። እኔ በጣም ነው የማዝነው። አንድ ነገር እንጀምራለን አንጨርስም እና በሆነች ትንሽ ነገር እናፈርሳለን። ትንሽ የሆነ ሴንሲቲቭ ኢሹ አለን እኛ በራሳችንና ግን ሲል አዛኛም ሳሉን የሚያውቃት ሰው አዛኛም ሳሉ ጋር በጣም እንገናኛለን። ኢቭን ልጆቼ ከልጆቿ ጋር በጣም አሁን ከልጅነት እስከ እውቀት በጣም አሁን እኛ ባለንበት ደረጃ ገና 1ኛ ክፍል 3ኛ ክፍል እያሉ ይተዋወቃሉ። ስቲል ተገናኝተው እንትን ያደርጋሉ፣ ሃንጋውት ያደርጋሉ። ትልቋ ልጄ ከነሱ ከሷ 2 ልጆች ጋር ምናምን በመሆን እና ስቲል ከሷ ጋር እንገናኛለን። በቃ እንዳልኩ ነው ልማት ከወርም ላንደዋወል እንችላለን፣ 2 ወርም በየ3 ቀንም ልንደዋወል እንችላለን። ጥሩ የሆነ በቃ በጣም መልካም የሆነ ግንኙነት አለን። እንዲህ ደግሞ ታርቀንም ያለን አለን። እግዚአብሔር ቢሰባስበን ደስ ይለኛል። በቃ በአንድነት ነው የሁላችንም ኃይል የሚሆነው እና ምንም የምታገኘው ነገር የለም። ተገናኝተህ መጫወት ነው። ምንም የምትለው ነገር የለም እና መሳቅ መጫወት ነው የምናተርፈው፣ ሌላ ነገር የለም እና የዛኔም ራሱ የሚገርም በወር እንኳን እንገናኝና በ2 ወር ይሁን ሲባል ነው ያልኩት እኔ። ኧረ እንደው ይሄ እንኳን ወሩ እንኳን እንዴት እንደሚርቅ ነበር የምለውና ያው የሀገሩ ሲስተም ሆነና በ2 ወር እንደ ማህበር አድርገን ተገናኝተን እንስቃለን። በምንሰራው ምግብ እንኳን እንስቅ ነበር። ይገርማል። እንደው ትችሉ እንደው አዛኝ ብዙ ጊዜ በጣም ትንሽ ቢዚ ናት እንጂ እንስቅ ነበር። ድንች አብስለን ከሷ ጋር ድንቹ ሽሮ አድርገነዋል የመጀመሪያ ጊዜ እናሷና ሐምራዊ ሰማ ባሚካኤል መጣው በቃ ድንች እዚህ ጋር በካሮት እዚህ ጋር ደግሞ ድንች ገብቶ ደግሞ ጥቅል ጎመን በቃ ምን ቀዩ ምንም አረንጓዴ ቢጫ ቀይ ምናምን ብላ ሁሉም ሶፍት በቃ እንትን አይፈልጉም፣ ጥርስ አይፈልጉም የሚሰሩት ምግቦችና በዛው ላንስ ይሄ አሁን በቃ ውበት ነው። እስቲል አሁን ድረስ እናወራለን እና እንገናኛለን። አሁን ደግሞ ጽዮን ተስፋ ይመጣለች ትንሽ ጆይን እያደረግናት ነው። በቀደም አብረን ነበርን እሑድ ዕለት 3ታችን። እንግዲህ ምልክ ፍላጎት ይፈልጋል ብንገናኝ መልካም ነው። አሁንም የሚሰማኝ ሰው ካለ መገናኘታችን አንድነታችን ለአንዳችን እንጠቅማለን። እውነት ለመናገር ማናችንም ከሌላ ማለት እንደው የቤት ልጅ ነው የምንላቸው አልነበረ በፊት ወይ ደሬ ከምንለው ሰዎች ባህሪ ይለያል። እኔ በበኩሌ ነው በጣም ሶሻል ይሄ የአምባ አስተዳደጋችን ያደረሰብኝ እንትን አለ ተጽዕኖ አለ። አሁን ላይፌም ስታይልም ሆኖ ሰው በጣም እወዳለሁ፣ ሰው በጣም እቀርባለሁ። በጣም ነው እስኪ ልጆች ራሱ ያውቃሉና ግን የሆነ ሰው ይቀርብክና ይሄዳል፣ የሆነ ሰው ይቀርብክና ይሄዳል እና የአምባ ልጅ ግን አትሄድም። ያው ካሁን ጓደኞች ራሱ ልጆች ራሱ ያውቃሉ። አሁን ካዙ ጋር ከመጣው እዚህ ሀገር ተገናኘን እስቲል አለን። በቃ በሆነ ነገር እንገናኛለን። በተቻለ መጠን ነው የምነግርህ እና ምንድነው የምናተርፈው? ቁጭ ብለን ጊዜው አይበቃንም ነው የማወራክ እግዚአብሔር በሚያውቀው። ምናልባት አንድ ቦትል ውሃ ይዘን በቃ ምንም ወይ ሲኒም ቡና እንኳን አትደግምም ስናወራ ምናምን ሰዓቱ ሄደ ወይኔ በቃ ብለን ትለያያለን እና በቃ ሁላችንም እንደው እግዚአብሔርን አንዳችን እንከፋፋ እንችላለን ምናምን እና በቃ ይሄንን መቼም አናገኝም። እስካሁን የኖርንበትን ጊዜ ከዚህ በኋላ የለንም። ስለ እውነት ጋራንቲም የለንም አይደለ? እና ሁላችንም የምንሰማው ለምታውቁትም ሰው ብንነጋገር መገናኘታችን መልካም ነው። እኔ ለአንተ ጥቅም መሆን አይደለም ያለብኝ። ጥቅሜ የደስታ ሳቃችን፣ ጨዋታችን ቢጎዳት እኔ 1 ብር ቢኖረኝ ለአንተ 50 ሳንቲም ብሰጥቅ ምን ችግር አለው? ከሌለኝ ደግሞ የለኝም ስል ለምን ታዝናለህ? አታዝንም አይደለ? ይሄ ነው መሆን ያለበት። እኔ ብዙ ጊዜ እላለሁ አይ እኔ ስልክ አልደውልም ከሌ ጋር ሁላ የምልበት ጊዜ አለኝ። ልክ ፋሚሊ ካለ ብዙ ነገር አለና ችግር ሰምተህ ደግሞ ዝም የማትልበት ነገር ይኖርና
እንትን ትላለህ። ግን ሁላችንም እኔ ከአንተ የምፈልገው ነገር አለ፣ አንተ ከኔ የምትፈልገው ነገር አለ። ውጭ ስላለ አንተ ኢትዮጵያ ያለ ሰው ለውጭ ላለ ሰው ደውሎ ስለደወለ ብር ይፈልጋል ማለት አይደለም። ውጭ ያላችሁም ፕሊዝ ይሄንን አንደርስታንድ እንደረግ። ውጭ ያለም ሰው ደግሞ ሁሌ ጊዜ ደልቶት አይደለም ያለው፣ ብዙ ቻለንጆች አሉት እና ይሄን ሁላ ብሮክ አድርገን ግን መልካም ግንኙነታችንን በእውነት አይገኝም። እኔ በቃ የኔ ጄኔሬሽን ልጆቼ ናቸው ብላችሁ ሁሌ እላችኋለሁ። እኔ ልጆ አሁንም አጠገብ ያለች ትሰማችኋለች እና ለእኔ እናቴ ልጆቼም ምንም ሁሌም የፈርስት ጀነሬሽን እኔ እናንተ ናችሁ ነው የምላቸው። እናቴ የለ አባቴ የለ ምናምን የለ። ከዛ በቃ ሁሉንም እነ ያምባሊ ሲባሉ እህት ወንድሞቼ እንደሆነ ነው የሚያውቁት። የሚገርም ነገር ይታቀሱንም አሁን በእንደዛ ደረጃ ነው የሚያውቁት። ኢትዮጵያ መጥተው ሲያገኙት ምናምን ኤልሳ ለገሰን እንደዛው እና እንዲህ ብናደርግ ልጆቻችንንም ፍቅር አስይዘን ብናሳድግ መልካም ነው። ለምናተርፈው ብቻ ነው እና ፕሊዝ እርስ በርስ እንገናኝ፣ አንጠፋፋ። በጣም በጣም ነው የማመሰግንሽ። የሚገርምሽ ነገር ያው አንቺም ቅድም አንስተሽዋል ማለት ወደ ጀስ እንትን ስንገባ ምናምን ማህበር ስንገባ ያው አልታደልንም። እኛም እየሞከርን ነው አክቹአሊ እድሩን እንደገና እንትን ለማለት እንቅስቃሴዎች ጀምረናል። ግን እንትን አለብን፣ መሸብን፣ በጣም ነው የመሸብን። ግን ምንድነው ግን ይሄንን እንድናካክስ ብለን ነው አሁን እንዳየሽው ከዚህ በፊት ወይ ኢንፎርሜሽኑ ካለሽ ምናምን ነገር ከ30ኛው ምናምን ጀምረን ነው እየተገናኘን የነበረው። እነ 30ኛውን እነ እንትና ናቸው ያዘጋጁት፣ መቅዲና እንትና ሆነው ጆኒ ጥሩ ጊዜ ነበር ያሳለፍነው። 45ኛውንም እንደሰማሽው ነው። አሁን ደግሞ 50ኛውን እንሄዳለን ብለን ነበር። ያው አንቺ እየተከታተልሽ ከሆነ ለምን 5 ዓመት ብዙ ነገር ነው፣ ብዙ መጥፎ ብዙ ነገር ሊያጋጥም ስለሚችል 5 ዓመት አንጠብቅም ተብሎ አሁን 47ኛውን እንትን እያልን ነው። እና በቃ ይሄ ነው የሚያስፈልገው። አንቺም እንዳልሽው እምልሽ የግድ ምናምን ማህበሩም እድሩ ምናምን ነገር ከቀዘቀዘ እንትን ማለት የለብንም፣ መጠፋፋት የለብንም። የሆነ ስበብ እየፈለግን ምንም አሁን ከዚህ በኋላ ምንም የሚያስደስት ህይወት እኮ የለንም። በቃ ካሁን በኋላ የምንጠብቀው ምናምን ነገር ልጆቻችንን አሳድገን ጀስ ለቁም ነገር እንትን ብለን የነሱን እንትን ማየት ነው፣ ምናምን ደስታ ማየት ነው፣ አግብተው ምናምን ወልደው ምናምን ማየት ነው አይደለ? በቃ ይሄ ነው በቃ የኛ አልቲሜት እንትናችን ይሄ ነውና ግን ምንድነው ግን ያው አንቺም እንዳልሽው እየተፈለገ ሰበብ እየተፈለገ ምንም እኮ አንፈልግም፣ ዝም ብለን ተገናኝተን መጫወት ነውና ይሄን ነገር አሁንም እንትን በለንበታል። ያው እንግዲህ 47ኛው ላይ እንግዲህ አንቺም ቃል እንደገባሽው ቢሳካልሽና ብትመጪና ጆይን ብታረጊንና የእንትናችን ተካፋይ ብትሆኚ ያው አንቺም እንዳልሽው ምናምን እንጸልይልሻለን። ጀስ አይ ሆፕ ይሳካል። ይሄን ነው ቀረ የምትዩ ነገር ካለ ወይም ከኦንላይን ላይ ካሉትም ውጭም ሆኖ ከሚከታተሉት ጥያቄ ካላቸው ትንሽ ጊዜ እሰጣቸዋለሁ። ካለበለዚያ አንቺ ቀረ የምትዩ ነገር ካለ እንትን ትይንና ፕሮግራሙን እንዘጋለን። እንትን ያላችሁ እስኪ ካላችሁ ጥያቄ ካላችሁ ልማት ነው ያለኝ። እሺ ሪቾ ካስዬ በመጀመሪያ ስላየሁሽ ደስ ብሎኛል። ያው ከካስዬ ጋር የነበረን አቀራረብ በሃይ ስኩል ነው፣ በቤተ ክርስቲያን ካስዬ ይሰማል? አዎ ይሰማኛል። እና በሃይ ስኩል በነበረው ሆኖ በቤተ ክርስቲያን በነበረን ህይወት ነውና አቅራቦት ነበረን በዛ ህይወት ነው። ምን ልል ፈልጌ ነው ያኔ በነበረን እነይቴ ነው እንዴ ምናምን አስታውሳለሁ። እኛ ሳንወጣ እነሱ ወጥተው ካምባ በሚገርም ሁኔታ የሚገርመው ቶሎ ይመጣሉ ሚካኤልን ለማክበር። ግን ደብዳቤ በጣም እንጽፍ ነበር አስታውሳለሁ። ይዛኔ ትዝ የሚልሽ ከሆነ ደብዳቤ እንጽፍላቸዋለን። በቃ ማዕት እስከ ቅርብ ጊዜ ነበረኝ እኔ ወደ አረብ ሀገር ከመሄዴ በፊት። ከዛ ስመለስ ነው ደብዳቤዎቹ የጠፉብኝና ያ ሂደት ነበርና አሁን ስታነሳው በቃ ወደዛ ነው ሄድኩት አሁን ላይና ቅድም ስትናገሪ በቤተክርስቲያን በነበረን ጊዜ ዋጋ አስከፍሎኛል ያልሽው ቃል አለ። አንድ እሱን እንዴት ነው በምክንያት የሚለውን ነው እና
ማረሳው ደግሞ ክረምት ላይ 2 ወር ኮርስ እንወስድ ነበር ቤተክርስቲያን እና ያኔ ፍቃድ መውጣት እየቻልን እኔ ዛኔ 1 አመት ላይ አልወጣውም እና ያው አቅራቦት በነበረን ጊዜ ያኔ አስታውሳለሁ ለምን ትወጫለሽ ምናምን ብዬ ስላት እኔ ስቀር እንድትቀሩ ሁሉ ፈልጌ ነበርና መሄድ ስለነበረባት ሄዳለች። የዛኔ ለአስርዬ አደራሽን በቃ አብራችሁ ሁኑ ምናምን ቀረ እንዳይላት ምናምን ነገር ብላ የነገረቻት እሱን አስታውሳለሁ። እና ያው ወቅት አሁን ስታነሳው ትዝ ስላለኝ ነው። ግን እንደ ጥያቄ ቅድሙን ዋጋ አስከፍሎኛል እልሽው ዋጋ የሚለውን ዋጋ አስከፍሎኛል። ኦኬ ኖ ዋጋ ያልኩሽ ይሄ ነው። ላይክ የትም ቦታ ማለፍር ሴትዮ እዛ ቦታ ላይ የዛን ቀን ግን ሄድኩኝና የደረሰ ቢናግ ሳይሮ የሚያውቀው በጣም ዘገንናል። 11ን አስታውሳለሁ። ለዚህ ነው ያቀን ነው እንጂ አልኩሽ ለዛ ለሌላማ ምንም እግዚአብሔር ይመስገን እሱን ይዤ እስካሁን መንገዶቼ ሁሉ ሰላም ናቸው። እግዚአብሔር ይመስገን። እኔ አረብ ሀገር ቤርኩበት ጊዜ እንኳን እንደዛ ጨክኜ ከአረብ ሀገር ስመለስ ሰዎቹ እያለቀሱ ይሸኙ ሴት ነኝ ብዬ ነው ማስብ። ይሄ እንደዛ ነኝ እና መልካም ነገር ነው የገጠመኝ። እግዚአብሔር ተመሰገነ ይሁን። እርቺ ያንን ለማለት ፈልጌ ነው እንጂ በቤተክርስቲያን ዘንድ ዋጋ ምለው አይደለም። ያንን ነው ለማለት የፈለኩት። እሺ ቀሲ አዎ መልሰሻል ቀሲ። አቤት አቤት ጥያቄ አለ ሌላ ልጄ ሀይ ያለቻችሁ ነው። በእናትህ ልማትዬ ሶሊ በቃ ሀይ ባያችሁ። እንዴት ነሽ ደህና ነሽ ወይ? ደህና እግዚአብሔር ይመስገን። እንዴት ናችሁ እናንተ? በጣም ደህና ነን። የኔ እናት የመጀመሪያ ልጄ ናት። እኔም እድሜዋን ስንት ነው ተናገሪ። ሶሊያና 21 ዓመቴ ነው። ሶሊያና ወይ 21 ዓመቴ የኔ ልጅ ጠይቃት። አማርኛ በደንብ ጠይቃት። ስንት ዓመትሽ? 21 ዓመት። በስማ እነሱ እነማን ናቸው? አሁን ማውራቸው ሰማት። በጣም ወንድሞችና እህቶችሽ አለች። እንደዛ ነው የምትለው። በእናትሽ ለቁም ነገር እንትን ይድረሱልሽ ሁሉም ልጆችሽ። እሺ ትጅዬ አሜን አሜን። ልማት አሜን አሜን። ቀረ የምትይው አለ? እስቲ ቀረ የምትይውን ነገር ካለ እድል ልስጥሽና። ምንም የለም። በዛ አጋጣሚ ግን በአንዳንድ በሆነ ሶሻል ሚዲያ በመተገናኘዋቸው ልጆች አሉ በሆነ ጥያቄያቸውን ሳልመልስ ቀርቼ ያዘኑብኝ ልጆች ካሉ እንደው እንዲረዱኝና እንደው ምናልባት ያልመለስኩላቸው ጊዜ ያኮረፉ ልጆች አሉና እሱን እንደው አፉ በሉኝ ነው የምለው ስለሆነ ለመናገር እና እኔ ፐርሰናሊቲ እንትን ነው በጣም አልችልም። ሰምቼ ችግር ዝም የምል ሰው አይደለሁም። ግን ካልቻልኩኝ ደግሞ በጣም ይጨንቀኛል። ግን አልችልም። የሆነ ድፍን የሚልብኝ ሲሆን ነው ማልችለው እና በሆነ ነገር ላይ እንደው ያዘኑብኝ ሰው ልጆች አሉ። ምክንያቱም ጌሮፍ ያደረጉኝ ከትላቸው ላይ ላለና እነዛ ሰዎች እርግጠኛ ነኝ ይሰሙኛል ብዬ አስባለሁ እና እንደው በመልካም ብንገናኝ ሰው ሁል ጊዜ ሰጪም ብቻም ሳይሆን ደግሞ ሲቸገር ስለሆነ እና እንደው ቢረዱኝና እንትን ቢሉኝ እላለሁ። ከዛ ውጭ ምንም እኔ ባምባ ልጅ በቃ ኤኒ ታይም የሚያቁኛል ሰፖርት ማድረግ የምፈልግ ከቻልኩኝ እንዲደግፉኝም የምፈልግ እኔም ስቸገር ደግሞ እንዲያርጉልኝ የምል ሰው ነኝ እና ደስ ብሎኝ ፕሊስ እኔ ትንሽ ከእናንተ ምናልባት አንዳንዶቻችሁ እህት ወንድም ይኖራችኋል። እኔ ደግሞ ከዛ ሁሉም ደግሞ ነፃ ስለሆንኩኝ አይኔ ልክ ካውጆችን እላችኋለሁ። አይኔ እናንተ ላይ ብቻ ነው እንደ ኤግል እና እኔም የአምባ ልጆችን ውበቶቼ ናቸው። የአምባ ልጅ ሲባል በቃ ውበቶቼ ነው የምነግርህ እና አሁን እንዲህ ተበታትኜ ነው እኔና ብዙ ብቻ ቀርተን ነው ሜዳ ላይ የተገኘሁትኝ እንጂ በጣም ጉልበት ነበረን፣ በጣም ተነስተን ነበር እና እንደው በምትችሉት የምታውቋቸው አሜሪካን ሀገር ያሉት እናንተ ሞር ታውቋቸዋላችሁ ማማ እንዳሉና
ብትችሉ ብትመክሯቸው ልማት አንተም ብትሆን የምታውቀው ሰው አለ እዚህ ያለ አይደለ? አዎ አዎ። እና ለጠይቅና ለአንተም የቤት ስራ ሰጥሃለሁ። በቃ አሜሪካ ያሉትን ታውቃቸዋለህ። እኔ በበኩሌ በኤኒታይም ኦፕን ነኝ። መገናኘትና ህብረት መፍጠር አለብን። እኛ ህብረት ብንፈጥር እናንተንም ደግሞ ለምትፈጥሩት ደግሞ ጉልበት እንሆናለን። ስለ እውነት ለመናገር ዛሬ በብዙ ነገር እኔ ብንረዳዳ ለእኔ 100 ብር ለአንዳችን 100 ብር ብናዋጣ አምባ እንኳን መግባት ለማይችል ልጅ ገብተዋል ምልክ ለ4 ለ2 ልጅ መርዳት ይሄ ጉልበት ነው። መሄድ እየፈለገ ስንት ማየት በጣም ምስኪነት ወንድሞች አሉን አይደል እንዴ? አምባ ማየት እየፈለገ የአቅም ጉዳይ ማየት መገናኘት የማይችል ሰው አለ። እንዲህ አይነት ሰፖርቶችን ማህበሩ ላይ እና ይሄንን የምናደርግበትን ጉልበት እንኳን አሳምረን አይደለም 1 ልጅ 3 ልጅ 10 እና 20 ልጅ የምንችልበትን ብዙ ሰው እንዲሄድ የምናደርግበትን እና ጉልበት እንሆናለን። እና ከቻላችሁ በምታውቋቸው በምትጓጓቸው ልጆች እኔ ከኔ ጋር ማንም ቢደውልልኝ ብንገናኝ እኔ ለመመስረት አሁንም ሬዲ ኦፕን ነኝ። ኤኒ ታይም እኔ መገናኛ ሁሉ ጊዜ ነው ቤት እየሆነ ራሱ ማድረግ እችላለሁ። አቅሙ አለኝ በዚህ እና የምትችሉት እናንተ ብታረጉ ለዛውን ለምታስቡት ማህበርም እኛ ጉልበት እንሆናለን ብዬ አስባለሁ። እና ይሄንንም ለአንተ ይብሳልስ። በጣም ጥሩ። እኔ እንግዲህ የሚጠበቅብኝን አትሊስት በምችለው አቅም እኔ አሁን እንግዲህ ቃል እገባልሻለሁ። ያው መቼስ አንድ ሰው የሚሰራው የሚችለውን ነው አይደለ? ስለዚህ አትሊስት በምችለው አቅም እኔ የሆኑ ነገሮችን እንትን ለማድረግ እዛ ካሉት ሰዎች ጋር ምና ኮሙኒኬት አድርጌ እዛ ያለውን ነገር እንዲጠነክር እንትን አደርጋለሁ። እኔ እንትን እገባልሻለሁ። ሁሉንም ነገራቸው። አሜን። በጣም በቃ ምንም ኩርፊያውም አይጠቅምም፣ ምንም አይጠቅምም። በጣም ጥሩ። እውነቴን ነው የምልሽ ቲጂዬ። ትቅደም ኤልያስ ሰለሞን እነሱ ጋር ትገናኝም። አሁን መቤት አሁን የሚገርምሽ ከኔ ምን አለፋሽ የ1 ሰዓት ድራይቭ ማለት እዚህ ሀገር ስራ ሰርተሽ የምትመለሽበት ነው። ባልቲሞር ነው የምትኖረው። ባልቲሞር ተብሎ መቤት ደምሴ በሜሪላንድ ሰርናኝ እኔ ሜሪላንድ ነው የምኖረው። ግን አሁን ባልቲሞር ብሄድ 1 hour 45 minutes ነው የምነዳው። ምንም ጥያቄ የለውም። ሩቅ የምትይው አይደለም። ግን እኔ ሞክሬያለሁ። አሁን እዛም ስልክ በጣም ሞክሬያለሁ። በሶሻል ሚዲያ እንገናኛለን። ስልክ ግን ማንም ሰው የሚያነሳ ሰው የለም፣ የሚመልስም የለም። እና አሁን እዚህ ጋር ኤልያስ ሰለሞን ትንሽ አትላንታ ነው ይርቀኛል። የ10 ሰዓት ድራይቭ ነው። ፍላይት ራሱ እንትን ነው። እሱ ከአውት ኦፍ ስቴት ነው። ኢንስቴት ያለን ሰዎች አለን እንዳልኩ መቤት ደምሴና ምስክር ብንገናኝ ምንም ትቅደምም አውት ኦፍ ስቴት ናት። ይቻላል እኮ ይሄ አውት ኦፍ ስቴት እኮ የሚውል ልበልሽና በሆነ ኦኬዥን ላይ በ6 ወር ላይ ተገኝተህ መሄድ ትችላለህ። እኛም መሄድ ካለብን መሄድ ትችላለህ። ጉልበቱ ካለ አቅሙ ካለ ቀላል ነው። አሜሪካ ነገር ወይ ነርተሽ የምትሄጂባቸው ቤቶች ሊሆኑ ይችላሉ። ኒውዮርክ ያለ ሰው ለምሳሌ ካለ ነርተሽ ነው የምትሄጂው፣ ምን ችግር አለ? ደርሰሽ መመለስ ትችላለሽ። ወይ ደግሞ አላደር ሄደሽ መመለስ ትችላለሽ። ዋናው እንትኑ ይኖር፣ ፍላጎቱ ይኖር። ፕላስ ደግሞ እንዳልኳችሁ ነው እንደ መረዳዳታችን ያስፈልጋል። ምንም ይሁን ምን እኔ ለአንድ ሰው እንደዚህ የሆነ ነገር ከምናደርግ 10 ብንሆን 10 ነገር በሌሎቹ የምናየው አይደል እንዴ? በአካባቢው ያውን የራኪ ልጆች ተብሎ አለን ይማቀው ምናምንና እንዴት እንደምቀና ጠይቁኝ። ቢሆንልኝ ያ የነበረው ቢሆንልኝ የት ደርሰን ነበረ ነው የምላችሁና ትቅደም አውት ኦፍ ስቴት ናት፣ ግን ስቲል መሆን ይችላል ነው የምልሽ። ይቻላል። ምንም የማይሆን ነገር የለም። አሜሪካ ነገር ሆኖ እንኳን አይደለም ካናዳም ላለ ሰው ቀላል ነው፣ መገናኘት ይቻላል። 8 ሰዓት ተነርቶ የሚካሄድበት ሀገር ነው። ምንም ከባድ ነገር የምትሉ የለም። ፍላጎቱ ካለ የዛሬ 2 ወር ድሩ ሲታወቅ ፍላይት አድርጎ መምጣት ይቻላል። ብቻ ከባድ የሚባል ነገር አይደለም። መሄድም ካለብን እንሄዳለን። እና ዋናው የሁሉንም ልብ ማነሳሳትና አሚን እንዳልኳችሁ ነው። በቃ we are over 40 ከዚህ የዚህን አሁን የኖርንበትን እድሜ ሀፉን አንኖርም እና ለልጆቻችን ነገር ጥለን የምናልፍበት እኛም ደግሞ ባለችን ቀሪ ዘመን ቢኖ በቃ መልካም ነገር ደግሞ እያሳለፍን ብንሄድ ብዬ ነው የማስበው። ይህንን ነው የምለው። እና ይቻላልም ደግሞ ቀን ብቻ አልብን የሚያስፈልገው አትሊስት ትልቅ አሳይመንት ነው የሰጠሽን ማለት እዚህም ኢትዮጵያ ውስጥ ያው እዚህ ኢትዮጵያ ውስጥ ምናምን ላለነው ስለ አምባ እንትኖች ልጆች ትልቅ አሳይመንት ነው የሰጠሽን። እኛም እንግዲህ ያንን ነገር ነው እየሰራን ያለ ነው። ያው እግዚአብሔር ቢረዳን
እሱን ነው እየሰራን ያለ ነው። ኢትዮጵያ ውስጥ አሁን የምንሰማው የምናየው የትም ቦታ ተወዷል ኑሮ ምናምን እናውቃለን። ግን የሆነ ላይክ ጉልበት ትሆናለህ። ችግር የተቸገሩ የምትላቸው ቤት ለቤት እንትን የሚሰሩ ልጆች አሉ። ያም ባልጆች ሆኑ ያ ኢትስ ሀርት ሚ ቱ ቢ ኦነስት ነው የምነግርህ። ግን ያችን ልጅ $50 ወርውረላ $100 ወርውረላ ከዛ በኋላ አምኳይት አምስታፕ ይሄ አይደለም ፖይንቱ አይደለ? ለዚች ልጅ ግን እኔ ከኔ ጋር 4 6 10 ልጆች ብንኖር ወይ የሆነ ማሽን ገዝታ የምትሰጣት ከዛ ነገር የምታወጣት አለ አይደለ? ነገር ማድረግ እንችላለን። ከሌኮ የቤት ልብስ አጥባለች ኦኬ $50 ሰጠዋት ቴንኪው አለች ስታፕ ዳን ከዛ በኋላ ቆም። ይሄ አይደለም የኛ ለማሳደግ ይሄ አይደለም የኛ ኑሮ አይደለ እንዴ? ሌሎቹን ያያን መስራት እንችላለን። ፕሊዝ ጋይስ ሰሙኝ ሰዎች፣ እኔ ውጭ ያላችሁ ሰዎች የምትሰሙኝ ካላችሁ ስልኬንም በእኔ ለልማት መላክ እችላለሁ። ደውላችሁ እንገናኝ። አንዳችን ለአንዳችን ብዙ ሰው እናድናለን። አይደለም ልጆች ወልደው ማስተማር ያልቻሉ ሰዎች አሉ አይደለ? እየተሰቃዩ ያሉ ብዙ ሰዎች አሉ። እንረዳዳ። ምንም ብዙ 50 ሎሚ ለአንድ ሰው እንትን ነው ሸክም ነው አይደለ? እንደዛ ነገር እንዳይሆን እና እኔ ይህን ነው መልእክቴ። በቃ ትልቅ ነገር ምላችሁ ከጨዋታ ተሳቅቻ እንለፍ፣ ቁም ነገር እንስራ፣ መሆን እንችላለን። we are a millions። ጥሩ ልብ ደግሞ አለን። እውነቴን ነው የምነግራችሁ። እኔ አሁን እዚያ ከሰራው እንዴ ልጄም ትላለች ሁላችሁ እኔ ጥሩ ልብ አለኝ ብዬ ነው የምነግራችሁ። ግብዝ በሉኝ፣ ጥሩ ልብ አለኝ። ማንንም ሰው መሸኘት ይችላል በፍቅር። ከዛ ውጭ ግን ይሄ መጥፎ የምትለው ለማንም ቢሆን ኔጌቲቭ ነገር የለኝም። በጣላህም ኔጌቲቭ ነገር የለኝም። ይሄ ደግሞ መረዳዳት ደግሞ ግድ ነው እና ካስዬ ወይ በእውነት በጣም ነው ያስደመምሽኝ። በእውነት ጌታ በሚያውቀው ሲጀመር ደግሞ ይው አፍ የሚናገረው ከልብ ሞልቶ የተረፈው ነው ይላል እግዚአብሔር ቃልና እውነት ነው። እኔ ልብሽ ገብቶኛል። በቃ በእውነት ልብሽ ገብቶኛል። ተባረኪ። በእውነት ደስ የሚል ሀሳብ ነው ሼር ያደረግሽን። በጣም ትክክል ነገር ነው የነገርሽንና እግዚአብሔር እንግዲህ ያው አመለካከታችንን ያስተካክልልን አለ አይደለ? ማህበር መመስረቱ ከአመለካከት ነው የሚጀምረው። ለመሰባሰብ አመለካከትሽ ነው የሚወስነው። ከትላንት ከፈረሰው ነገር ደግሞ ብዙ ነገር ተምረሽ ነገ ሌላ ይመሰረታል። ገና ነን እኮ አልመሸም። ዋናው ግን ብዙ ተምረን የመጣንበት መንገድ አለ። ያምባልጅ ሲባል እኮ ሁሉም ያምባልጅ አመለካከቱ አንድ አይደለም። የኑሮ ሁኔታ፣ አጋጣሚዎች ምናምኖች ብዙዎቻችንን ቀያይሮናል። ዋቴቨር በዛ ውስጥም ብናልፍ ያምባልጅ ነው። ተቀርጸንም ቢሆን ድጋሚ መሰባሰብ እንችላለን፣ ድጋሚ መስራት እንችላለን። ያውም በተረጋጋ መንፈስ በበሰለ ማንነት። ዋናው ሰንሰለቱ አይበጠስም። ወደድንም ጠላንም ያስተሳሰረን ብዙ ትላንትናችን አለ። እኛ እኮ ዛሬ ያለንበት ሁኔታ አይደለም። እኔ በበኩሌ የአምባልጅ ሳገኝ እዛ ካቆምንበት ከአምባው ነው እንጂ ዛሬ ያለው ማንነቱ ዳዝ ማተር ለእኔ ምንም አያደርግልኝም። እና ጥሩ ነገር አለሽ። እግዚአብሔር ይባርክሽ። እንሰባሰባለን፣ እናወራለን። እኔም በውስጥ ደውሉልኝ። የምታውቋቸውን ሰዎች ኢንካሬጅ አድርጓቸው ፕሊዝ። እኔ ምንም በቃ ከማንም ጋር አስከፍቶ የሚሄደ ሰው ሊሆን ይችላል፣ ምንም ሊሆን ይችላል። እና እኔ ቤቴ ሙሉ ነው። እንደ ጌትነት ምናልባት ያውቀዋል። መቶ እዚህ ኤምባሲ ነው የሚመስለው ቤቴ። ቱ ቢ ኦነስት ኤምባሲ ነው የምባለው። እንኳን ለአምባልጅ አይደለም ለማንም ነኝና ለማንም ነውና እንሰባሰብ። እኔ አሁንም የምላችሁ ብዙ ትላንትና አብረን ነበርናቸው ወንድሞች ዛሬ ችግር ላይ ሆነው እምሰማለሁ። ማንንም እንዲህ ፊት ለፊት ያገኘሁት የለም። እከሌ እንደዚህ ሆና እከሌ ኦኬ 50 100 ታረጋለህ። አልደግሞም እኮ እኔም ላይፍ አለ አይደል? አይከብደኛል። አትችልም። በጣም ታዝናለህ፣ ውስጥ ይቆስላል። ያንን ግን መቅረፍ የምትችል እከሌ እንዴ እዛው ነች ትባላለህ፣ እንዲህ ላይ ነች ትባላለህ። ያንን መቅረፍ አለመቻል እየቻልክ እኮ ነው እንዴ። ማን አለ 1,000 ሚሊዮን እህታማቾች እኮ የለን። እኛ እኮ 1000 እህታማቾች እኮ የምንባባለው አይደል እንዴ? 10 2 3 ወንድማማቾች እኮ ነው ለአንድ ወንድም ብዙ ነገር ያደርጋሉ። እና እኛ ደግሞ ለአንድ እህታችን ለአንድ ወንድማችን ብንደራረግ ምናምን በጣም እኔ ያልኳችሁ አሁንም ሬዲ ነኝ። በማንኛውም መንገድ ማንንም አሰባስቡ። ስልኬን መስጠት ትችላላችሁ። ኤኒባዲ መደወል ይችላል። የድሮ የለም የቀያውን የለም ምናምን። እኔ ከነ ዳኙ ጋር ሁላ አገናኛለሁ። ባይዘው የድሮ የወጡት ልጅ አገኛቸዋለሁ አልፎ አልፎ። እና
ይሄ ሁሉ አምባነት እንጂ አብረን ያሳለፍነው ነገር ኖሮ አይደለም። ግን አምባ የምትባለው ነገር ደግሞ አለች። እሱ ያ ስለሆነ ብቻ አላቃቸውም። አምባ እያሉ አያውቁኝም። ትላልቆች ናቸው ምናምን እንገናኛለን፣ እንደዋወላለን አሉ የተወሰኑ ሰዎች አሉ። እና እነዚህን እንደ እግዚአብሔር እንትን ብናረግ ብንጨርስ እናንተ ቤት ስራ ስሩ፣ እኔም ደግሞ ሬዲ ነኝ። ኤኒ ታይም አሳውቁኝ እላችኋለሁ። ቲጂዬ ስለሰጠሽን አስረስ መብራቱ ሚሚዬ ጋር እንገናኛለን። ግን ቢዚ ስለሆነች ይመስለኛል ብዙ ሊያብል አይደለችም እንጂ ቤቴም ትመጣል። ተገናኝተናል ከአንድ 3 ጊዜ እንጂ ቢዚ ናት ትንሽ የማታም ስራ ስለምትል እንጂ እንዳይን ነገር ባቀርብላት እንቢ የምትል አትሆንም አይደለችም። በተለይ በእኔ በኩል በጣም ፈቃደኛም ናት እንትን ትላለች። እሺ ቲጂዬ ከተሰናበትን በኋላ የራሳችንን ጨዋታ እዚሁ ሆነሽ እንጫወታለን። ቲጂዬ እውነት ለመናገር ገና ስልክ ደውዬልሽ እንግዳይ እንድትሆኚ ስጋብዝሽ ምንም አላቅማማሽምና ያው እግዚአብሔር ያክብርልኝ። ጀስ ያሰብሽው ይሳካሽ እና ኢቭን ያው ውዱ ባለቤትሽን ሰላም በይልኝ ምናምን ነገር ልጆችሽ እንደዛው ይደጉ እና ሐሳብሽ ያው ሁሉም ሐሳብሽ ይሳካልሽ። እሺ ያምባውዳኛ ናታዱኛ ባውዳኛ ያምባውዳኛ ናታዱኛ ባውዳኛ ያምባውዳኛ ናታዱኛ ባውዳኛ ያምባውዳኛ ናታዱኛ ባውዳኛ እግሬለ ተረትቻለ ከበሯ ላዲሪ ቃልገብቻለ እግሬለ ተረትቻለ ከበሯ ላዲሪ ቃልገብቻለ የኔ ማንጀ ሉላ ተንቶ ካልጠብቆ ነገን ዘንግቶ ሳያያሪቆ አወይ ልቤ ገራገሩ ፍቅሯን አምኖ እሷን ሲጠብቅ ያነጋል። የኔ ማንጀት ሉላ ተንቶ ካልጠብቆ ነገን ዘንግቶ ሳያያሪቆ አወይ ልቤ ገራገሩ ፍቅሯን አምኖ እሷን ሲጠብቅ ያነጋል። የፍቅር መንደር ሹማታ አለቃ ሜታት ቆማለ ዋቢ ጠበቃ የቄው ዳኛ ናፍቆት ነው ፍርዷ አንነው ቢያጧ እሷ መንገዷ የፍቅር መንደር ሹማታ አለቃ ሜታት ቆማለ ዋቢ ጠበቃ የቄው ዳኛ ናፍቆት ነው ፍርዷ አንነው ቢያጧ እሷ መንገዷ ያምባውዳኛ ናታኑ ያምባውዳኛ ያምባውዳኛ ናታኑ ያምባውዳኛ ያምባውዳኛ ናታኑ ያምባውዳኛ ያምባውዳኛ ናታኑ ያምባውዳኛ አነጋገሯ ተሸንፌያለሁ ደጇ ቅበሩኝ ተናዝዣለሁ አነጋገሯ ተሸንፌያለሁ ደጇ ቅበሩኝ ተናዝዣለሁ የኔ ገላ እሷ መጥቶ ካልጠብቆ ነገን ዘንግቶ ሳያያሪቆ በሰ
ማናደርሶ አይጣል ቁርቻ ቁጣዋ ያመሷል የኔ ገላ እሷ መጥቶ ቃል ጠብቆ ነገ ዘንግቶ ሳያያርቆ በስም እንጂ ገላ ጠገብ ማናደርሶ አይጣል ቁርቻዋ ቁጣዋ ያመሷል በልቤ ዝላ ሰጥቶኛል ማሚ ገላገለ ማንስ ቢመጣ ላሻሹኝ አንቺን አድና በፍቅር ወጥመድ አስሻግረሽ አንቺው ፍረጂ አንቺው መስክረሽ አሲር ትዝታ እሱ ሳትቂ ለአንጀትሽ ስም ባይሆን መውደድ ሰብስቦ ይቅርታኝ በልቤ ስላ ሰጥቶኛል አንዲ ገላገል ማንስ ቢመጣ ላሻሹኝ አንቺን አድና ላሻሹኝ አንቺን አድና